ያኔ የነበረው የአዋሽ ኳስ ሜዳ የጎል እንጨትም ሆነ መረብ አልነበረውም። ጨዋታ ያለቀን ከከተማዋ ቋሚና አግዳሚ እንጨቶችን እንዲሁም አመድ ይዘን እንሄድና እንጨቶቹን ጎል እናደርጋቸዋለን። ከዚያም በእግር እርምጃ እየተለካ የመሃል ሜዳ ቅርጽ ይሰራል። ቀጥሎ የቅጣት ምት ክልልና መምቻ ስፍራ ጎሉን 11 እርምጃ ተሄዶ ምልክት ይደረግበታል። ሁሉም ቅርጾች ላይ አመድ ይነሰነስና የኳስ ሜዳ መልክ ይይዛል። በልጅነት ሳቢ ስንመለከት የነበረ ቢሆንም በደንብ ቢያዙ ትልቅ ቦታ ሊደርሱ የሚችሉ ኳስ ተጫዋቾች ነበሩ አዋሽ 7 ኪሎ ላይ። ከሁሉም ተደናቂው አባይነህ ነበር። ጠቆር ብሎ ቆንጆ ፊትና እንደ አረቦች ሉጫ ጸጉር የነበረው አባይነህ ጥሩ ችሎታ ነበረው። አባይነህ ጎበዝ የማዕረግ ተማሪ የነበረ ሲሆን በእኛ ዘመን በትምህርት መዝለቅ የማይችሉ የደሃ ልጆች እንደሚያደርጉት ከ10ኛ ክፍል ቲቲአይ መምህራን ማሰልጠኛ ገብቶ በአስተማሪነት ኖሮ ያሳለፈ ሰው ነው። ቢመቸው ዩኒቨርሲቲ ገብቶ ብዙ ቦታ ሊደርስ የሚችል ነበር። ሌላው ሳላህ ነበር። ሳላህ ሌላው ቀርቶ ለናዝሪት ህብረት በልጅነት የተጫወተ ወጣት ነበር። ወደ ኋላ ከተነሱት ደግሞ ሐሰን ፋራህ አንደኛ ተጫዋች ነበር። ሮናልዲኒዮን ሳይ ሐሰን ፋራህ ትዝ ይለኛል። ያኔ እንግዲህ ኳስ ጨዋታ ይደረግ የነበረው በአዋሽና በአሰቦት፣ በአዋሽና በመተሃራ እንዲሁም በአዋሽና መርቲ የእግር ኳስ ቡድኖች መካከል ነበር። ከወልንጂቴም ጋር አንድ ተደርጎ እንደነበረ ትዝ ይለኛል። አሰራሩ እንዲህ ነው። ለምሳሌ የአዋሽ አዳል ምንጭ ቡድን የወዳጅነት ጨዋታ በሚቀጥለው እሁድ እናደርጋለን ብሎ በደብዳቤ ግብዣ ለአሰቦት ቡድን ይልካል። ብዙ ጊዜ የተላከለት ቡድን መልስ አይልክም። ግን ቅዳሜ ከመጣ ግብዣውን መቀበሉ ይታወቅና ሜዳው ከላይ በጠቀስኩት መልኩ ይሰናዳል። ለመጣው ቡድን ማደሪያ አንድ ሰፊ ክፍል ውስጥ መሬት ላይ ይነጠፍና ምግብ ይቀርባል። በበነገኛው በ10 ሰዓት ጨዋታ ይደረግና ማታውኑ ተጫዋቾቹ ወደ የከተማቸው ይሄዳሉ። ለመጓጓዣ የዕቃ ባቡር ወይም ሰማያዊ የተባለ ባለነጭና ሰማያዊው ፉርጋ ያለው ባቡር ነበር የሚጠቀሙት። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ርዕስ በሌላ ቪዲዮ እንድንገናኝ ኮሜንት ማድረጋችሁን እንዳትረሱ። ለቤታችን እድገት ደግሞ ሰብስክራይብ፣ ኮፒ ሊንክ ምናምኖች የሚደረጉትን ነገሮች እንድታደርጉ በትህትና ጠይቃችኋለሁ። ይመቻችሁ።